የመጨረሻ ናት በደንብ ይዋል Well, his name was Hacalu Hundessa. Oromo singer Hacalu Hundessa. 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 ዋናው ተኳሽ ጥላዬ ያሚ የሚባለው ሰው ጀዋርና ኮሎኔል ገመቹ አያና ግደል ብለውኝ ነው ብለህ መስክር። እኔ ግን እምቢ አልኩኝ። ሀጫሉን ማን ገደለው? ዛሬ ሀጫሉን ገደለ የተባለው ወጣት ጥላውን ያሚ ስለ ሀጫሉ ግድያ ምስክርነት ሲሰጥ አንድ ቪዲዮ ከእስር ቤት አገኘን። ሀጫሉን ማን ገደለው? የተገደለ ላምሮት ከማል ማነች? ዮሐንስ ምትኩ ማን ነው? ደመላሽ ገብረ ሚካኤልስ ማን ነው? ጥላውን ያሚስ ስለ ጀዋር መሐመድ ምን አለ? አብራችሁን ቆዩ። ሀጫሉ ሁንዴሳ ያ ጀግና፣ ያ ወንድ፣ ያ አንበሳ አንድም ቀን ለባርነት ዝቅ ሳይል የሞተ ቀና ብሎ ጭቆናን ሲታገል የኖረ ልጅነቱን እስር ቤት ወጣትነቱን ትግል ላይ አሳልፎ እፎይ ሳይል የተገደለ ጀግና ቃላት የማይገልጸው የኦሮሞ ሕዝብ የቁርጥ ቀን ልጅ ሀጫሉ ከተገደለ 6 ወራት ተቆጠሩ። ቢሆንም ግን ይህንን የመሰለ ተጽዕኖ ፈጣሪ ሰው ተገሎም ፍትህን ሳያገኝ አለፈ። 6 ወራትም ተቆጠሩ። እኛም እውነቱን ለማጣራት ለ5 ወራት ከፍተኛ ጥረቶች አደረግን። ግን ነገሮች ሁሉ የተወሳሰቡ ሆኑ። ሀጫሉ ማን እንደገደለው ፍንጮች ጠፉ። የሚገኙትም ፍንጮች ውስብስብ ያሉ ሆኑ። ቢሆንም ግን መጨረሻ ላይ አንድ ሰው አገኘን። ጥላውን ያሚ ከእስር ቤት። ጥላውን ያሚ ሀጫሉ ሁንዴሳ ተገሎ እስር ቤት ከገባ 5 ወራት ተቆጠሩ። እኛም ከ5 ወራት ያላለሰለሰ ጥረት በኋላ ጥላውን ያሚን አገኘነው። ከእስር ቤትም ሆኖ እውነተኛ ምስክርነቱን የሰጠበትን አንድ ቪዲዮ ከእስር ቤት አገኘን። ወደ ቪዲዮ እንሂድ። ጠያቂው ይጠይቀዋል ጥላውን ያሚን። jechuun yaa'u bilisanii karaa mana deemtan fayyada wanta uumamee yeroo sanii kennaan boolisooti kan jedhamtu qabu danda'ani yeroo sanii wanta argee wanta jechiyaa garee kana jedhetti jira wannan jedhetti yeroo sanii wannan jechiyaa argees bilisanii magaaladhaan karaa mana deemtan fayyada yaa'u tuni makiinaan adii wayii kan taasisu kan jedhamte isin beektu nagara gaddabarte yaa'u saambura makiinaan wayii dhufee mudatiin cufe mudaa shagatti kun namni lama keessaa muhiimina keessa zambootee balbala bananii tuufasu nama lamatu wisa keessa zamboota namni akka waan wayitti gargarabatamni tooma makiinaalee sana irra deeman fiiganii tokko zambootee balbala karaa lachuun bitaan argaan hin baname balballi adii sanaa jechuudha. Zambootee balballi adii sanaa bitaan argaan hin baname isaatu tokko. Xiqqaatti malee konkolaataa biraa sirrii jirti ture jirutti inni aanne malee hin jira konkolaataa biraa ture. Namootuma yaadachuu yaadadhaan hambee karreedhaa gini hamma dubbachuudha tokko waan dhabeeru. Yeroo inni suuraa deeggarsaa turre Hacalu jechuun barri nuuf nama nuuf du'e nama nuuf jecha wareegame nama nuuf jecha waan meeqate nama nuuf jecha waan meeqate Hacalu jechuun ሁለት ጀግና ሰው Hacalu ወንድማችን። እሺ እንግዳችን እስቲ ራስህን አስተዋውቀን። ስም ማን ነው? ስሜ ጥላውን ያሚ ይባላል። ጥላውን ያሚማ ጥላውን ያሚ ባልቻ። እሺ ጥላውን ያሚ፣ እንግዲህ የኢትዮጵያ መንግስት በሚዲያ እንደተናገረው ከሆነ በአርቲስት ሃጫሉ ሁንዴሳ ግድያ ላይ ተጠርጥረህ ታስረሃል።
እና በዚህ ጉዳይ ላይ የምትለን ነገር አለ? የምታውቀውን ነገር ንገረን እስቲ። እኔ ወደ ቤት እየገባው እያለ አንድ ነጭ መኪና አለፈ። ከዛም አንድ ጥቁር ፒክአፕ መኪና መጣና ነጩን መኪና መንገድ ዘጋበት። ሁለት ሰዎችም ከጥቁሩ መኪና ውስጥ ወረዱ። ከዛም የነጩን መኪና ሁለቱንም በር ከፈቱ። ከዛ ቀጥሎም የሽጉጥ ድምጽ ሰማው። ከሌላ መኪና ነበር ወይስ ሁለቱ መኪናዎች ብቻ ነበሩ? አይ ራቅ ብሎ አንድ መኪና ቆሞ ነበር። እሺ ጥቁሩ መኪና የግል ነበር ወይስ የመንግስት? ታርጋውንስ ታስታውሰዋለህ? መኪናው የመንግስት ነበር፣ ግን አሁን ላይ ታርጋውን መናገር ይከብደኛል። እሺ ጥላሁን ያሚ እና የሀጫሉ ገዳይ አይደለሁም ነው የምትለን? አረ በፍጹም hacalu ሁንዴሳ እኮ ለኛ የታገለ ለኛ የሞተ ትልቅ ጀግናችን ነው። እንዴት ነው hacaሉን ሁንዴሳ ነገለዋለሁ? እንግዲህ ጥላሁን ይህንን እውነት ሲያወጣ ሊገሉት እንደሚችሉ ያውቃል። ሊያረጉትም እንደሚችሉ ግልጽ ነው። ከባድ ሚስጥር ነው፣ በጣም ከባድ። ብዙ ጀግኖች፣ ብዙ ፖለቲከኞች፣ ብዙ የህዝብ አይን የሆኑ ሰዎች የታሰሩባት ቅጽበት ነችና ከዛሬም ብዙዎች አድበስብሰው ያቆያት እውነት ነችና ሊገሉት እንደሚችሉ ግልጽ ነው። ነገር ግን የኦሮሞውን ህዝብ እውነቱን ያውቅልኛል፣ እኔ ንጹህ ሰው ነኝ፣ hacaሉን አልገደልኩትም ብሎ ተናግሮ መሞትም መርጦ ነው። ከቪዲዮ ላይ እንዳየነው ጥላሁን ያሚ hacalu ሁንዴሳን እኔ አልገደልኩትም፣ የኦሮሞ ህዝብ ይህን እውነት ይወቅልን ብሎናል። ወይዘሮ አዳነች አበቤ ደግሞ ኢቲቪ ላይ ቀርበው hacaሉን የገደለው ጥላሁን ያሚ ነው፣ እኔ ነኝ የገደልኩት ብሎ ምስክርነት ሰጥቷል ትለናለች። ይህ ብቻ ሳይሆን ነገሩ የተጭበረበረና የውሸት እንደሆነ የሚያስታውቀው የስም መምታታቶች ስትናገር ይስተዋልባታል። ጥላሁን ያሚ ጥላዬ ዋሚ እያለች ስታምታታ በግልጽ ይታያል። ይህንን ጀግና ወጣት ታዋቂና ተወዳጅ የነጻነት ታጋይ የሆነውን ወጣት የገደሉት እና እንዲሁም በግድያው ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋራ ተባባሪ የሆነው አቶ አብዲ አለማየሁ ነው። ሶስተኛው ከበደ ገመቹ ይባላል። ጥላሁን ያሚና አብዲ አለማየሁ በቁጥጥራችን ስር የዋሉ ሲሆን ከበደ ገመቹ ግን እየተፈለገ ነው ያለው ለጊዜው ስለተሰወረ። ስለዚህ ዋናው ተኳሽ የሆነው ጥላዬ ያሚ የሚባለው ሰው ጥላሁን ያሚ የሚባለው ሰው በአካባቢው ላይ የሚታወቀው ጥላዬ ብለው ነው። ሲያቆላምጡ ጥላዬ ብለው እንደሚጠሩት የአካባቢው ማህበረሰብ በዚህ መልክ ነው የሰጠን። ሰውየው ግን መታወቂያውም ጭምር የሚገለጸው ጥላሁን በሚል ስለሆነ በሁለቱም እንደሚጠሩት ከአካባቢው ላይ አግኝተናል። ስለዚህ ጥላሁን ዋሚ ለምን እንዴት hacaሉን መግደል እንዳስፈለገ ለምን እንደገደለ በገለጸበት ወቅት ተልኮውን የተቀበለው ከኦነግ ሸኔ እንደሆነ ተልኮውንም በሚቀበልበት ሰዓት ደጋግሞ በሰኔ ወር ለ3 ጊዜ ያህል አግኝተው እንዳሳመኑት hacaሉ መሆኑን በዝርዝር ባይነግሩትም ብዙ የተለያዩ መገደል ያለባቸው ሰዎች እንዳሉ ይሄንን ማድረግ የሚያስፈልገው የኦሮሞ ህዝብ እንዲያልፍለት እንደሆነ እንዲሁም ይሄ መንግስት በመዳከሙ ይሄ ካልተደረገ የኦሮሞ ህዝብ አደጋ ላይ ሊወድቅ እንደሚችል እንደተገለጸለትና በዚህ እንዳሳመኑት ለሱም ጥቅም እንደሚያስገኙለት የገለጹለት መሆኑን ቃሉን ለፖሊስ በሚሰጥበት ሰዓት አስመዝግቧል ማለት ነው። እንግዲህ ሁለቱን የተጣረሱ መረጃዎች አይተናል። በዚህ ጉዳይ ላይ የኬሎ ሚዲያ ዳይሬክተር ኢንጂነር ኪያሰኝ ሚለንን ሰምተን እንመለስ። እንግዲህ አዳነች አበቤ እንዳለችው hacaሉን ገድያለሁ ያለው ጥላሁን ያሚ ነው ብላለች። ጥላሁን ያሚ በዚህ በኩል እኔ hacaሉን አልገደልኩትም እያለ ነው። ጥላሁን ያሚ hacaሉን ገድያለሁ ብሎ ቃሉን ሰጥቷል ያለችው አዳነች አበቤ ነች። ከጥላሁን ያሚ ራሱ እየሰማን ያለ ነው ጥላሁን ያሚ በፍጹም ድምጹን ቃሉን እንዳልሰጠ። ከአዳነች አበቤ ሰማ ነው ጥላሁን ያሚ hacaሉን እንደገደለ ቃሉን ሰጥቷል ነው ያለችው።
ጥላውን ያሚ አሁን እያለን ያለው እየሰማን ያለነው እያየን ያለነው እኔ አጫሉን አልገደልኩትም ቃሌንም አልሰጠውም እነሱ ናቸው ሀጫሉን የገደልኩት እኔ ነኝ በል እኛ ውጭ ሀገር እንወስደሃለን እኛ ብር እንሰጥሃለን እንድገል ያነሳሱኝ የጠቆሙኝ የላኩኝ ኮሎኔል ገመቹ አያና አቶ ጀዋር መሐመድ ናቸው በል ብለው ቶርቸር አደረጉኝ ገረፉኝ ሰቀሉኝ ነው ያለው እንግዲህ ከዚህ የበለጠ ፋክት ጥላውን ያሚ ከብዙ ጥረት በኋላ ከ5 ወር ትጋትና ተስፋ ለመቁረጥ በኋላ እስር ቤት ውስጥ ገብተን ድምጹን በቪዲዮ ማውጣት ይችላል ያለው እውነታ ይሄን ይመስላል ምንም ማድረግ አይቻልም ያለው እውነታ ከልጁ የሰማነው ሀጫሉን እንዳልገደለ ሀጫሉን የገደሉትን ሰዎች አይቻለውና ስለነሱ ልንገራቸው ብሎ ፖሊስ ጋር እንደሄደ ፖሊስ እሱን አይቶ አንተ ነህ በቃ ፖሊስ ሀጫሉን የገደልከው ብሎ እስር ቤት የከተተ እንደሆነ ነው የተናገረው ይሄ በቂ መረጃ ይመስለኛል ከጥላውን ያሚ መረጃ ላይ እንደምንረዳው ከሆነ ጥላውን ያሚ ወደ ቤቱ እየገባ ነበር እናም መንገድ ላይ 2 መኪናዎች ወጥተው መንገድ ዘግተው ሀጫሉን ሲገድሉ ታያል ከዛም ያየውን ለመንግስት አካላት ለመጠቆም ሲሄድ እዛው ይዞት እኔ ነኝ የገደልኩት ብለ መስክር ተባለ ጀዋርና ኮሎኔል ገመቹ አያና ላይም መስክር እንዳሉት ጥላውን ያሚ ተናገረ ለምን መንግስት ለምን ጥላውን ያሚ ላይ ማላከክ ፈለገ የሚለውን ጥያቄ ስንጠይቅ አንድ ሰው እናገኛለን ላምሮት ከማል የአምቦ ተወላጅ ነች ያጫሉ ሀገር አምቦ እናም ላምሮት ከአጫሉ ጋር ቅርብ ግንኙነት የነበራት ሰው ብትሆንም ከጀርባዋ ግን ሌሎች ትላልቅ ሰዎች ነበሩ አቶ ዮሐንስ ምትኩና አቶ ደመላሽ ገብረ ሚካኤል እነዚህ 2 ሰዎች የመንግስት ባለስልጣናት ናቸው አቶ ዮሐንስ ምትኩ የምስራቅ ሸዋ አስተዳደር የነበረ ሰውና 2009 ላይ በኢንጂነር ታከለው ማሿሚነት የአዲስ አበባ ከተማ ጸጥታ ዘርፍ ኃላፊ ሆኖ የተሾመ ጉሙት ባለስልጣን ነው ይህ ብቻ ሳይሆን አቶ ዮሐንስ ምትኩ ከላምሮት እናት ጋር ግንኙነት የነበረው የላምሮት ከማል እንጀራ አባቷ ነው ሌላው ሰው ደግሞ አቶ ደመላሽ ገብረ ሚካኤል ነው ይህ ሰው የኢትዮጵያ ደህንነት ኃላፊ የነበረ ሰው ሲሆን የአቶ ዮሐንስ ከማል ጋር በጣም የቅርብ ግንኙነት የነበረው ሰውና የቅርብ ወዳጅ ነበሩ ከአጫሉ ገዳይ በኋላም ከስልጣኑ እንደተነሳ ሰምተናል ስራውን ጨርሷል ላምሮት ከማል ከነዚህ ሰዎች ጋር ግንኙነት ያላት ሰው ብቻ ሳትሆን የተለያዩ የመንግስት ስብሰባዎች ላይ የምትገኝም ለመንግስት የቅርብ ሰው ነች እናም ላምሮት ከማልን ለማዳን ሲባል ጥላውን ያሚ ተከሳሽ ሆነ በላምሮት ከማል ጥያቄ ጥላውን ያሚ መቀቃል ይሄ ብቻ አይደለም ሌላው የነጃዋር ጉዳይ ነው ከላይ እንደሰማነው ጥላውን ያሚ እንዲህ ብሎናል ተገመቱ ጀነም ወይ የኔ ሱራ ካና ተገርሲሰኒ ተከና ከነ የጌቱ ነው ቁጪሴ የዲየዳኒ ተጀበረረ ነገር ቻኔ ስለሆነ ይላል ተገመቱ ጀነም ካና አቢዲሳ ከነገርኬ ጀኒቱ ዱበዱ ሲቢያና ሲርጊና የዳኒቱ ወከሰና የዳኒቱ ይላ አሊካና ጅናን ባየና ሪቦኒ በቃና ፈንዲሰኒ ሲጊደም ባየ ነገር አፈሪ ባየ ነገር ገበታ እና የመንግስት አካላት አንተን ይዘው የምርመራ ቦታ ምንድነው ያሉ ወይ ብዙ አሰቃዩኝ ጀዋርና ኮሎኔል ገመቹ አያና ግደል ብለውኝ ነው ብለመስክር እና ከሀገር እናስወጣለን አሉኝ እኔ ግን እምቢ አልኩኝ ከዛም ሰቅለው ገረፉኝ ብዙ በጣም ብዙ አሰቃዩኝ የመንግስት ሰዎች እነ ጀዋር መሐመድና ኮሎኔል ገመቹ አያና ናቸው ሀጫሉን ግደል ያሉኝ ብለመስክር እና ከሀገር እናስወጣለን እንዳሉት ነግሮናል እዚህ ጋር አንድ ነገር እናንሳ የሀጫሉ የቀብር ስነ ስርዓት ቀን አንድ ጉዳይ ተፈጽሞ ነበር እሱም እነ ጀዋርን ለመግደል ታስቦ ነበር እና ያን ቀን የተሰራው ሴራ ምንድነው እዚህ ጋር የአንድ ሰው ድምጽ እናገኛለን የዚህ ሰው ድምጽም ይሄ ሰው የመንግስት ሪፐብሊካን ጋርድ የነበረና አሁን ስራ ለቆ ኦሮሚያ ክልል ውስጥ ተደብቆ እየኖረ ያለ ሰው ነው
የዛን ቀን ስለተካሄደው ጉዳይ ምስክርነት ይሰጠናል። ትዕዛዝ የሰጠን ቀጥታ ትዕዛዝ የወሰነው ከፕራይም ሚኒስቴር ነው። ሲልከን እዛው ሂዱና የሆነ ነገር ፈጥራችሁ እዛው ባሉበት አፍርፋችሁን አለ ማለት እዛ ስንሄድ የነዛ ልጆች የጀዋር ጠባቂዎች ጠመንጃቸውን ስለማይፍቱት እዛው ባሉበት የሆነ ነገር ፈጥራችሁ ተኩስ እንዲነሳ አድርጉ። ከዛ እነ ጀዋርን ባሉበት አፍርፋችሁ ተብለን ነው የሄድነው። እኛ እዛ ስንደርስ ከኛ ቀደም ብሎ መከላከያም ገብተዋል። እዛ ያሉ የኦሮሚያ ልዩ ኃይል ነበረ። ልጆቹ ጠመንጃቸውን ፍቱ ሲባሉ ወደ ነው ያስቀመጡት። በዛ ላይ ደግሞ ጀዋር ቁጥጥር ስር ዋሉ። እነ ጀዋር ስለተያዙ ምንም አልሆነም። ያው እኛ እነሱ እንደለፈለን ማለት ዜን ተመለሰም ማለት ነው። ይሄ ነው የተፈጠረው። ግን የመጀመሪያ እቅዱ ይሄ ነበር። እኔ ስራ ለቅቄ የሆነ ቦታ ተደብቄ ነው ያለሁት። ከዛ ቀን በኋላ በጣም ነው እንትን ራሴን የጠላሁት። በዛ ብዬ ጓደኞቼ ያቁኛልና ራሴንም ስራው በጣም ስለሰለቸኝ ነው ለቅቄ የወጣሁት። እንግዲህ ከላይ የመንግስት ሪፐብሊካን ጋርድ የነበረ ማንነቱን መግለጽ ያልፈለገ ሰው ከባድ ምስክርነት ሰጥቶናል። ስለዚህ ጉዳይና ያን ቀን ስለተፈጸመው ሴራ የኬሎ ሚዲያ ዳይሬክተር ኪያ ሰኚ ስለዚህ ጉዳይ የሚለንን ሰምተን እንመለስ። የሀጫሉ ሬሳ ወደ አምቦ እንዲሄድ የፈለጉት አባቱ ናቸው። በእርግጥ አባቱ ልጃቸው አምቦ እንዲቀበርላቸው ፈልገዋል። ምንም የሚካን ነገር የለውም። ግን የሀጫሉ ሬሳ በፍጥነት ከአዲስ አበባ እንዲወጣ የፈለጉት ባለስልጣኖቹ ናቸው። ሀጫሉ ምንም እንኳን አምቦ እንዲቀበር ቢወሰንም አዲስ አበባ ውስጥ ወይም ፍንፍኔ ውስጥ ሬሳው 2-3 ቀን ቆይቶ ሁሉም ለሱ ክብር ያላቸው ሰዎች ሂደው ክብር ሰጥተውት የቀብር ቀኑ ሲደርስ ወደ አምቦ ሊወሰድ ይችል ነበር። ግን ያልተፈለገ መንግስት በፍጥነት ከአምቦ እንዲወጣ ትዕዛዝ አሳለፈ። በጠዋቱ ከአዲስ አበባ ወደ አምቦ ጉዞ ተጀመረ። የቄሮ ኦሮሞዎች ሀጫሉ ፍንፍኔ የኦሮሞ እምብርት ናት እያለ የነበረ ጀግና እንዴት ተብሎ ነው ከፍንፍኔ ሬሳ ወጥቶ አምቦ የሚቀበረው በማለት ቄሮች መንገድ ዘጉ። ይሄ ምንም እያየን የነበረው ነገር ነው። ምንም የሚካድ ነገር አይደለም። ሁሉም የሀጫሉም ጓደኞች የኦሮሞም ህዝብ እንዳለ በጣም ተናደዋል በዛ ውሳኔ። ምንም እንኳን ውሳኔው የአባት ቢሆንም አባትየው ልጃቸው አምቦ እንዲቀበር ፈልጓል። ያ የነሱ መብትም ስለሆነ ግን የኦሮሞ ህዝብ ደስተኛ አልነበረም በዛ ከሀጫሉ ታሪክ ጋር ተያይዞ ማለት ነው። ቄሮች መንገድ ዘጉ። መንገድ ከዘጉ በኋላ ሬሳው እንዲመለስ ተገደደ። ሬሳው ሲመለስ ታከለ ኡማ ደውሎ ሬሳው ወደ ኦሮሞ ባህል ማዕከል እንዲመጣ አዘዛቸው። ሬሳው ተመልሶ ወደዛ መጣ፣ ወደ ማዕከሉ መጣ። ከዛን እነ ጀዋር እና በቀለ ገርባን ኑ እንመካከር ብሎ ታከለ ኡማ ወደ ኦዲፒ የነበረው ወይም ደግሞ የብልጽግና ኦሮሚያ ፓርቲ ቢሮ ጠራቸው። ወደ ኦሮሚያ ብልጽግና ፓርቲ ሲጠራቸው እነ ጀዋር ለመመካከር ሄዱ። ታከለ እዛ ትቷቸው ሾልኮ ወጥቶ ሪፐብሊካን ጋርድን ላከባቸው። ሪፐብሊካን ጋርዶቹ ሲላኩ እነዚህን ሰዎች ረፍርፏቸው ተብሎ ነው የተላኩት። የጀዋር ጠባቂዎች ጠመንጃችሁን ፍቱ ሲባሉ አይፈቱም። እንደምንም ብላችሁ እከታ አንስታችሁ እዛ ያሉትን መሪዎች ወርድ ባይ ወርድ ነው የምለው ረፍርፏቸው ነው የተባሉት። እንግዲህ እኔ የተናገረው
ሪፐብሊካን ጋርድ አባል የነበረው የዛን ጊዜ እዛ የነበረው አሁን ሪፐብሊካን ጋርድ ትቶ የወጣው ወጣት ልጅ ነው የተናገረው። እነ ጀዋር ስላወቁ ጀዋር በፍጥነት የሱን ጠባቂዎች ጠመንጃቸውን መሬት እንዲያስቀምጡ አዘዛቸው። እንግዲህ መንግስት ያሰበው የጀዋር ጠባቂዎች ጠመንጃ ፍቱ ሲባሉ እሺ አይሉም። በዛ አጋጣሚ በመጠቀም እነ ጀዋርን እንጨርሳቸዋለን ብለው ነበር ያሰቡት። ይሁንና ግን እነ ጀዋር ሳይቀደሙ ቀደሙ። ሪፐብሊካን ጋርዶቹ ምንም ማድረግ ስላልቻሉ የጀዋር ጠባቂዎች ጠመንጃቸውን ስላወረዱ ወዲያውኑ ይዟቸው ወደ መኪና ሄዱ፣ በእስር ማለት ነው። በዛን ሰዓት እነ ጀዋር ከዛ ተንቀሳቀሱ፣ ታሰሩ ማለት ነው። ከዛን በኋላ ባለው ግርግር የኦሮሚያ ፖሊስ አባል የሆነው ጀዋር በመታሰሩ ያልተስማማ ወጣት ተገደደ። እነ ጀዋር ባሌሉበት ቦታ እነ ጀዋር ከታሰሩ በኋላ የኦሮሚያ ፖሊስ አባል ተገደለ። የጀዋር ጠባቂዎች ጠመንጃቸውን ከፈቱ በኋላ እነ ጀዋር ከታሰሩ በኋላ የተገደለ ሰው ማን የገደለው? ሪፐብሊካን ጋርድ። ሪፐብሊካን ጋርድ እዛ እንደነበረ ደግሞ በጣም ብዙ ፎቶ መረጃዎች አሉ። አሁን እነ ጀዋርን መጥመድ እቺን አጋጣሚ ተጠቅመው እነ ጀዋርን መግደል ታስቦ ነበር፣ ግን አልተሳካም። እንግዲህ ከላይ እንደሰማነው ያቺን አጋጣሚ ተጠቅመው እነ ጀዋርን ለመረፍረፍና ወይም ካልተሳካላቸው ለማሰር አቅደው ነበር። ነገር ግን ጀዋር መሐመድ ጠባቂዎቹ መሳሪያ እንዳይተኳኩሱና መሳሪያውን ለመንግስት እንዲያስረክቡ ወይም መሬት እንዲያስቀምጡ ትዕዛዝ ሰጥቶ የመንግስትን ዓላማ ከሸፈው። ነገር ግን ይህ ነገር የተገናኘ እንደሆነና ሀጫሉን ገለው ጀዋርንም እጃቸው እንዲገባ ከተሳካም እሱንም ለመግደል የታቀደ ተያያዥነት ያለው ጉዳይ እንደሆነ በሰፊው ያሳየናል። እስቲ አሁን ደግሞ አክቲቪስት ዛክ ዱቤና የኬሎ ሚዲያ ዳይሬክተርና ኢንጂነር ኪያሰኚ ስለ ላምሮት ከማልና ሀጫሉ ሁንዴሳ ግድያ ምን ይላሉ የሚለውን ሰምተን እንመለስ። እንግዲህ አንድ ሰው አንድን ሰው ሲገል ሌላኛው ሰው ቁጭ ብሎ እያየ ከሆነ ምን ብሎ ነው ቁጭ ብሎ እያየ ያለውን ሰው ሳይገድል ትቶ የሚሄደው? መረጃ ይሰጣል ብሎ ማሰብ ይችላል። በጣም ብዙ ነገሮች አሉ። አንድ ጤነኛ ሰው የሚገል ሰው እየገደል እያለው እያየኝ ያለውን ሰው እንዴት ነው ትቼ የሚሄደው? ወይስ ላምሮት ይሄን ነገር በማዘጋጀት ውስጥ የራሷ ሚና አላት? ራሱን የቻለ ጥያቄ ነው። ያ ብቻ አይደለም። ሀጫሉ ተገደለ ከተባለ በኋላ ተያዙ የተባሉ ሰዎች ጥላውን ያሚን ጨምሮ 4 ሰዎች ተያዙ ተብሏል። ግን የላምሮት ስም አልተነሳም። የተያዙ ሰዎች ሁሉ ስም ዝርዝር ተጠርቶ ላምሮት የምትባል ሰው እንደተያዘች በሚዲያም አልተገለጸም፣ በምንም አይነት መንገድ አልተነገረም። በግድያው ውስጥ ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋራ ተባባሪ የሆነው አቶ አብዲ አለማየሁ ነው። ሶስተኛው ከበደ ገመቹ ይባላል። የሀጫሉ ግድያ ተፈጽሞ ቦታ ላይ የነበረችው ላምሮት ዜና ላይ ለመውጣት ከአንድ ወር ጊዜ በላይ የፈጀባት ላምሮት ታስራ እስከ 1 ወር እስር ቤት እንዳለች እንኳን ማንም አያውቅም ነበር። ላምሮት የት ነው ያለችው ብለን ስንጠይቅ ነበር። ላምሮት የምትባል ልጅ የት ነው ያለችው ብለን ስንጨው ነበር። ከስንት ጨዋታ በኋላ ከስንት የሚዲያ ጋጋታ በኋላ ሀጫሉ የተገደለው ጁን 30 ነው። ላምሮት የሚባል ስም ከመንግስት አፍ የወጣው ሀጫሉ ሞቶ ከ1 ወር በኋላ ነው። የዛን ወቅት የፌደራል ጠቅላይ አቃቤ ሕግ የነበሩ ወይዘሮ አዳነች አቤቤ በቪኦኤ አፋን ኦሮሞ ስለ ላምሮት ለመጀመሪያ ጊዜ ኦፊሴላዊ በሆነ መልኩ ከመንግስት መግለጫ የሰጡት ግድያው ተፈጽሞ ከ1 ወር በኋላ ያው ወይዘሮ አዳነች አቤቤ ቪኦኤ ላይ መጣ
ከአንድ ወር በኋላ ላምሮት ከማል የምትባል ግለሰብ ከሀጫሉ ጋር የነበረች በቁጥጥር ስር ነች ነው የተባለው። አንድ ወሩንም ቁጥጥር ስር ነበረች፣ ግን በሚዲያ ስሟ አልተነገረም። በሚዲያ መጨረሻ ላይ ስሟ እንዲነገር የሆነበት ምክንያት መንግስት የሷን መረጃ ማቋቋም አልቻለም። ላምሮት ከማል ማን እንደሆነች በተቻለን መጠን በፌስቡክ ባለችን ሚዲያ ለህዝቡ ስናስታውቅ ነበር። በዛ ደረጃ መንግስት መካድ በማይችልበት ደረጃ ሲሆን ተይዛ እንዳለች ለህዝቡ አሳወቁ ማለት ነው። ሀጫሉ ከሷ ጎን ቁጭ ብሎ በጥይት ሲገደል እሷ ያልተነካች አንደኛ ተጠርጣሪ መሆን እያለባት ለምንድን ነው ስሟ በሚዲያ ያልተነገረው? ወሬው ወጣ። ከሀጫሉ ጋር የነበረችው ልጅ ላምሮት ከማል ነች የሚባል ወሬ ሲወጣ ምንድነው የሚል ጥያቄ ያጫረብል ዛክ ዱቤ ወዲያውኑ ላምሮት ማናት በሚለው ሰው መጠያየቅ ጀመረ። የተለያዩ መረጃዎችን መለቃቀም ጀመረ። ፎቶዋን ወደ ፌስቡክ ሂዶ ወደ ማየት ሄደ። ላምሮት ከሀጫሉ ጋር እንዴት ተዋወቀች ወይም ደግሞ የሀጫሉና የላምሮት ትውውቅ ምን ይመስላል የሚለውንም ለማየት ሙከራ አድርገናል። ላምሮት ከሀጫሉ ይልቅ የሀጫሉ ጓደኞች የቅርብ ሰው ናት ወይም ደግሞ ጓደኛ የፍቅር ጓደኛ ናት ተብሎ ነው የተነገረ። በዚህ በኩል ከመንግስት ሰዎች ጋር እጅግ በጣም ቅርርብ ያላት፣ ወደ ሀጫሉ ደግሞ የቀረበችው የሀጫሉ ጓደኞች ፍቅር ጓደኛ በመሆኗ እንጂ ከሀጫሉ ጋር ምንም አይነት ቀጥተኛ የሆነ ትውውቅ እንዳልነበራት እና ሀጫሉን የተዋወቀችው በሀጫሉ ጓደኛ በኩል እንደሆነ የደረስንበት የማጣራት ሂደት ውስጥ ያገኘነው መረጃ ነው። ሀጫሉ ከሞተ በኋላ ተደውሎ ወደ ቦታ ከመጡ ሰዎች አንዱ ደግሞ ይሄው የላምሮት የእንጀራ አባት የሆነው አቶ ዮሐንስ ምትኩ ነው። አቶ ዮሐንስ ምትኩ አቶ ዮሐንስ ምትኩ ተመላሽ ገብረ ሚካኤል አቶ አብይ እያሉ እየተያያዙ የሚቀጥሉ እጅግ በጣም የወንጀሉን ውስብስብነት ሊያሳዩ የሚችሉ ነገሮች አሉ። ከዛ የተገነዘብነው ነገር ምንድነው? ላምሮት ከማል ከመንግስት ጋር ጥብቅ የሆነ ግንኙነት እንዳላት፣ የኦዲፒን አመታዊ በዓላት ሂዳ የምታከብር፣ በተለያዩ አይነት ቦታዎች ላይ ከተለያዩ ባለስልጣናት ጋር የምትገኝና ቀንደኛ የአብይ ስርዓት ደጋፊ መሆኗን የዮሐንስ ምትኩ ባለንጀራ ልጅ የሆነች ዮሐንስ ምትኩ ማለት የምዕራብ ሸዋ አስተዳዳሪ የነበረ እንዲሁም ደግሞ የአዲስ አበባ ከተማ ደህንነት ኃላፊ የነበረ የደንበላሽ ገብረ ሚካኤል ጓደኛ የሆነ ግለሰብ የእንጀራ ልጅ ነች። ሀጫሉ ተገሎ ለመጀመሪያ ጊዜ ለሀጫሉ ጓደኞች ስልክ ደውላ ያሳወቀችው ላምሮት ናት። ሀጫሉ በተገደለበት አካባቢ እንግዲህ በተለያየ አይነት ሁኔታ ሲነገረን የነበረው የኦነግ ሸኔ ጥቃት አደረሰበት የተለያዩ አካላት የሚል ከመንግስት አካላት የተለያዩ እርስ በርስ የሚጋጩ ኢንፎርሜሽኖች ሲሰጡን ነበር። ላምሮት በዛን ወቅት ሀጫሉ ከተገደለና አብራው ከነበረች እሷ እንዴት ተረፈች? ሀጫሉና ላምሮት እውነት ተለያይተው ነበር? በዛን ወቅት ተለያይተው ከነበር የሀጫሉን መሞት ላምሮት እንዴት ልታውቅ ቻለች? እንዴትስ ለጓደኞቹ ደውላ ልታውቅ ቻለች? ላምሮት ከማል ተይዛ እስር ቤት ከገባች በኋላ አንዳንድ መረጃዎች በሚዲያ መውጣት ስለሷ መውጣት ሲጀምሩ በውጭ ሀገር ባሉ ሚዲያ በኦኤምኤን እና እንዲሁም በኬሎ ሚዲያ ዛክ ዱቤ ወጥቶ ስለ ላምሮት መናገር ሲጀምር መላ ሀገሪቱ ኢንተርኔት ጠፋ በተባለበትና ላምሮት የህግ ቁጥጥር ስር ነው የነበረችው በሚባልበት ጊዜ ይሄን ነገር ማጋለጥ እንደጀመርን በአጭር ሰዓት ውስጥ የላምሮት ከማል የፌስቡክ ገጽ ዲአክቲቬት ተደርጎ ነበር። ዲአክቲቬት መደረጉ አይደለም የሚገርመው፣ ዲአክቲቬት ተደርጎ በአጭር ጊዜያት ውስጥ የላምሮት ፎቶዎች ከፌስቡኳ መጥፋት ጀመሩ። ከውስጡ ሊጠፉ የሚገቡ ፎቶዎች ጠፍቶ አካውንቱ መልሶ ሪአክቲቬት ሆኖ ነበር። እኚህ ነገሮች ሞቱ አካባቢ የነበረውን ነገር እንድንጠራጠርና ፋርዘር ኢንቨስቲጌሽን እንድናደርግ አስገደደ። ኢንተርኔት
ባሌለበት ሀገር ልጅቷ እስር ቤት ውስጥ ባለችበት ሁኔታ ሀጫሉ በተገደለበት ጊዜ ኢንተርኔት ተዘግቶ ነበር። በዚህ አይነት ሁኔታ ውስጥ የሷ መረጃ የሷ ማንነት ወደ ውጭ መውጣት ሲጀምር ልጅቷ እስር ቤት ነች። ኢንተርኔት በአገሩ የለም። ቤት ስልክ አግኝታ ፎቶዋን ማጥፋት እንደምትችል ቤት ኢንተርኔት አግኝታ ፎቶዋን ማጥፋት እንደምትችል እናንተ ራሳችሁ ገምቱ። መንግስት ሆም ብሎ እቺን ልጅ ላለማስጠቃት ላለማስጠቆር የሷን ፒክቸሮች የሷን ፎቶዎች ከመንግስት ጋር ያላትን ግንኙነት ወዲያውኑ ማጥፋት ጀመሩ። መንግስት እንደሚለው ሌላ አካል መጥቶ ሀጫሉ ላይ ግድያ አድርሷል ወይ የሚለውን ምርመራ አድርገናል። ሀጫሉ በተለያዩ ጊዜያት እየደረሱበት ከነበሩ ዛቻዎችና ክትትል እየተደረገበት መሆኑ ባወቀ ጊዜ መኪናውንም ታርጋውንም ቀይሯል። ሀጫሉ ሳይገደል 2 ሳምንት አስቀድሞ አዲስ መኪና ገዝቶ ነበር። ቶዮታ ነጭ መኪና ገዝቶ ነበር። ያን መኪና የሚያውቁት በጣም ጥቂት ሰዎች ናቸው። ሀጫሉ ለህይወቱ ስለሰጋ መኪና ቀይሯል። ሀጫሉ በተገደለበት ቀን ጠዋት አዲስ የመኪና ታርጋ ለዛች መኪና ለአዲሷ መኪና አዲስ ታርጋ የወሰደው የዛን ቀን ጠዋት ነው። መኪናውን መንዳት ከጀመረ 2 ሳምንት ነው ገና። ያ ማለት ሀጫሉ የሚይዘውን መኪና የሚያውቁ ሰዎች በጣም ጥቂት ናቸው ማለት ነው። አሁን በግራም ሆነ በቀኝ ዋና ተዋናይት በሀጫሉ ግድያ ላይ ዋና ተዋናይት ላምሮት ከማል ነች። ላምሮት ከማል ደግሞ ከዮሐንስ ምትኩ ጋር የእንጀራ አባቷ እንደሆነ የታወቀ ነው። ዮሐንስ ምትኩ ማለት ደግሞ የአዲስ አበባ ከተማ ደህንነት ኃላፊ የነበረ የደንበላሽ ገብረ ሚካኤል ቤስት ፍሬንድ ወይም ደግሞ ጓደኛ። ስለዚህ ይሄ ነገር ላምሮትን ለምንድን ነው ይሄን ያህል ፕሮቴክት ማድረግ የተፈለገበት ምክንያት? ላምሮትን ወደ ሚዲያ ለማምጣት ይሄን ሴትአፕ ለማድረግ ወይም ደግሞ ይሄን ለማቀናጀት የሚያስችል ብቃት ያለው ሰው ማን ነው ከሚለው አንፃር ካየን በግራም ሆነ በቀኝ ሀጫሉን በመግደል ውስጥ ዋና ተዋናይት የምትሆነው ላምሮት ከማል ነች። ላምሮት ከማል የዮሐንስ ምትኩ እንጀራ ልጅ ነች። ዮሐንስ ምትኩ የደንበላሽ ጓደኛ ነው። ኦርደሩን ነው የኢትዮጵያ ደህንነት ኃላፊ ደንበላሽ ገብረ ሚካኤል፣ የአዲስ አበባ ደህንነት ኃላፊ ዮሐንስ ምትኩ፣ የዮሐንስ ምትኩ የእንጀራ ልጅ ላምሮት ከማል። ምን ይመስላል? ለላምሮት ለመሸፋፈን ለምን አስፈለገ? ጥላዬ ያሚና ላምሮት ይታወቃሉ? ጥላዬ ያሚ ግድያውን ፈጽሟልን? የሚሉ ነገሮችን ከዚህ ዶክመንተሪ መልሱን ታገኛላችሁ። ላምሮት ከማል ሀጫሉ ከተገደለ በኋላ ድምጿን ሳንሰማው ጠፋች። ከወር በኋላም ወይዘሪት አዳነች አበቤ ቪኦኤ ላይ ወጥተው ስለ ላምሮት ከማል ተናገሩ። ጥላውን ያሚ ግን ሀጫሉ በተገደሉ በነጋታው ገዳይ እነሱ እንደሆኑ ግልጽ ተደረገ። የላምሮት ከማል ፌስቡክም እስር ቤት ሆና ፎቶዎች ሲጠፉ አካውንቷ ዲአክቲቬት ሲደረግ ቆየ። እናም ላምሮት ከማልን ለማዳን ሲባል ጥላውን ያሚ እስር ቤት ማቀቀ። ሁሉም ነገር እንዳየነው ነው። ሀጫሉን የገደሉ ሰዎች ላምሮትን ሳይገሉ ለምን ተዋት? ሀጫሉና ላምሮት አንድ መኪና ውስጥ ነበሩ። ነገር ግን ላምሮትን ሳይገሉ ተዋት። ሀጫሉን ሲገሉ እያየቻቸው እንደሆነ ያውቃሉ፣ እንደምትመሰክርም ያስባሉ። ነገር ግን ትተዋት ሄዱ። ለምን? ተባባሪያቸው ነበረች። መንግስትስ ጥላውን ያሚን ይዞ እነ ጀዋር ላይ እንዲመሰክሩ ለምን ፈለገ? እነ ጀዋርስ ባላጠፉት ጥፋት ለምን ሲማቅቁ ይኖራሉ? እስከዛሬ መንግስት የሀጫሉን ገዳይ ፍርድ ሳይሰጠው ለምንድን ነው ማድበስበስ የፈለገው? እንኳን አናሚቲ አዛር ባዩ ነው ጄሴ አናሪና ጄሱ ዋንድ እንደው
እሺ በመጨረሻ የምትለው ነገር አለ? በመጨረሻ ማለት የምፈልገው እኔ ጥላሁን ያሚ ከሀጫሉ ደም ንጹህ ነኝ። አሁን ይህንን በመናገሬም ሊገሉኝ እንደሚችሉ አውቃለሁ። አይደለም እኔን ሀጫሉንም ገለውታል። ቢሆንም ግን የኦሮሞ ህዝብ እኔ ከሀጫሉ ሁንዴሳ ደም ንጹህ እንደሆንኩ እንዲያውቅልኝ ነው። ይህንንም ተናግሬ ብሞት እመርጣለሁ። ከላይ ሁሉንም መረጃ ሰምተናል። ጥላሁን ያሚ እኔ አልገደልኩም ብሏል። መንግስትም ጃዋር መሐመድና ኮሎኔል ገመቹ ላይ መስክርልኝ እንዳለው ሰምተናል። ነገሩን ግልጽ ለማድረግ እንዲህ እንየው። ሀጫሉ ሁንዴሳ ተገሏል። ታከለ ኡማ የአዲስ አበባ ከተማ አስተዳደር ነበር። ደመላሽ ገብረ ሚካኤል የኢትዮጵያ ደህንነት ዋና ኃላፊ ነበር። የአቶ ዮሐንስ ምትኩ የቅርብ ጓደኛና ወዳጅ። አቶ ዮሐንስ ምትኩ የላምሮት ከማል የእንጀራ አባትና የአዲስ አበባ ከተማ የጸጥታ ዘርፍ ኃላፊ። ላምሮት ከማል የሀጫሉ ሁንዴሳ የቅርብ ሰውና ሀጫሉ ሁንዴሳ ሲገደል በመጨረሻው ሰዓት ላይ አብረው የነበረችው ሰው ነች። የሀጫሉ ገዳይ ማን ሊሆን ይችላል የሚለውን ግልጽ ያደረግን ይመስለኛል። በተቀረ ፍርዱን ለእናንተ ተወው ነው።